አመጥተህ እንድታስተምር ብለው ባዘዟቸው መሰረት የንጉሥ ፍቃድ በመሆኑ የንጉሥ ጥያቄ በመሆኑ ያው መጡ እንጂ እሳቸው እንደ አገልግሎታቸው እንደ ሁናቴያቸው አንድ ቦታ ተረጋግቶ የመቀመጥ ሁናቴ አልነበረም። በየገዳም መዞር በየቤተ ክርስቲያኑ እየሄዱ በገና መደርደር ነበር እና አዲስ አበባ ሲመጡ እንደ አጋጣሚ እኔ የማርበት የነበረው ትምህርት ቤት አዲስ አበባ የምታውቁት እንግዲህ ሽሮ ሜዳ የሚባልበት ቦታ በአሁኑ ጊዜ ብዙ የሀገር ልብስ የሚሸጥበት ቦታ ነው። እዛ አምሃ ደስታ የሚባል ትምህርት ቤት ነበረ እና እዛ መጡ። እዛ ሊመጡም የቻሉት ያው እዛ ስፖርትና ሙዚቃ ነክ ይሰጥ ስለነበረ ያው እዛ መጡ። ለእኔ የረዳኝ ደግሞ እንደ አጋጣሚ እሳቸው ጎረቤት በመሆናቸው ያው በገናውን በየዕለቱ ማየት በመቻሌ ማየት ሳይሆን ሲደረድሩም መስማቱ ምኑም ሁሉ ጥሩ እድል ስለሆነ ለዚህ ነው የለመድኩት። እንግዲህ አሁን የነገርኳችሁ ነገር በሙሉ ያው በኋላ መጥቶ የተሰማ ነገር ነው እንጂ ያኔ እኔ 12 ዓመት ልጅ ሆኜ እንደዚህ ለምጄ እንደዚህ ደረጃ ደርሳለሁ የሚል አስተሳሰብም አልነበረም። አጋጣሚ ነገር ሆኖ ነው ያው አሁን እንደነገርኳችሁ ማለት ነው። እና እንግዲህ የዛን ጊዜም ደግሞ እንደተባለው ሲነኩት ምን ተሰማሁት ለሚለውም ነገር ይህንንም ለመናገር ከባድ ነው። ለምን ያው እኔ 12 ዓመት ልጅ ነኝ እንዳልኩት አሁን እንደገለጽኩት እንዲህ አይነት ሁናቴ ሊፈጥር ይችላል የሚለው አይነት ነገር ምንም ስሜት የለም። በአሁኑ ጊዜም ቢሆን 12 ዓመት ያላቸው እድሜ ያላቸው ልጆች ቢያዩት ይሄ ምንድነው ብለው ከመጠየቅ ከዛ አልፈው ብዙ ነገር ውስጥ ሊገቡበት የሚችሉበት ሁናቴ የለም። ግን ያው ሆኖ ለዚህ ደረጃ በመብቃቴ ለሌላም ለመትረፍ በመቻሌ እጅግ በጣም ደስ ይለኛል። እግዚአብሔር ይስጥልን። መልካም እንግዲህ ያው ብዙ ጊዜ ሁላችንም በገና ስሜት እንደሚሰማል ያው ሁላችሁ ፈርስ ወስዳችሁ ስለሆነ ከዛ ጋር እንግዲህ ለእሳቸው የተሰማቸው ስሜት እና አሁን እሳቸው በ12 ዓመት ያሉ እና ደግሞ ሳልከፍ ስሜት እንደሚሰማ እንግዲህ ያው ራሳችን እየፈተሽን ራሳችን ማየት ያስፈልጋል ማለት ነው። ሌላው ጥያቄያችን ምንድን ነው? ብዙ ጊዜ በገናዎች ሲሰሩ የተለያየ ጊዜ የበገና አሰራሮች ማለት ሲፈልጉ እንደዚህ ሙሉ ሀረግ ተደርጎ ይሰራል። ሲፈልግ ደግሞ እዚህ ጋር የሆነ ክርክራ የተደረገ በየመሃሉ ይሰራል። የዚህ ስርዓቱን ትውፊቱን የጠበቀው የበገና አሰራር እንዴት ነው? አባቶቻችን ምን አይነት ከዚሁ ጋር ተያይዞ ሊሰራበት የሚችለው እጽዋቶች እንደገናም እንዴት ነው እንዲሁ ዝም ብሎ እንደተገኘ ነው ወይስ ራሱን የቻለ መንፈሳዊ ስርዓት የሚል ነው? ጥሩ ጥያቄ ነው። እንግዲህ ይሄንን ለማለት መጀመሪያ ቅዱስ ዳዊት ቅዱስ ተብሎ 7 ሀብታትም ተሰጥተውት ከዛ ውስጥ በገና የመስራት የመደርደር የመዘመር ሀብታት ተሰጥተውትም እንዴት አድርጎ እንደሰራ ለማወቅ ያስቸግራል። ያው ከጊዜ ወደ ጊዜ እየተላለፈ እንዲህ አድርጎ ተሰራ ከሚባል ነገር በስተቀር ማለት ነው። እና እሱ በገናውን የሰራው ያው እሱ ከቤተሰቡ የመጀመሪያ ልጅ ሆኖ የበግ እረኛ ስለነበረ በእረኝነት እንግዲህ በጎችን ይዞ ጫካ ሳር ምን ያለበት ቦታ ስለሚሄድ በገናውን የሰራው ከአካባቢዎቹ ከተገኙት ነው። ከእንጨት ነክ የሆኑትን የበገናውን ክፍሎች እንደገና ደግሞ ከእንስሳ ውጤት የእንስሳ ውጤት ከሆኑት እንደ ጅማቶቹ እንደ ልባሱ የቆዳው አይነት ከዛ ተገኝቶ ነው የተሰራው። እና አሁን በተጠየቀው ጥያቄ
በገናው ሲሰራ ምን አይነት እንጨት፣ እንደገና ደግሞ በገናው ላይ የሚደረጉት ቅርጾች ሁሉ እንዴት ናቸው፣ ወይንም ደግሞ ትክክለኛው የትኛው ነው የሚል ነገር ነው። እንግዲህ ቅድም ያው እንዳልኩት ብዙ ጊዜ በስዕል የምንመለከተው አሁን ለምሳሌ ቀና ብላችሁ እዛ ብትመለከቱ ያው ትንሽ መጋረጃው ሸፈነው እንጂ ቅዱስ ዳዊት በገና ይዞ እንግዲህ ቅዱስ ዳዊት ተብሎ የተጠቀሰው ሰው በገና ይዞ የለበሰው ልብስ እንግዲህ ዙፋኑን ጭኖ እንደሆነ የዛ አይነት ልብስ ለብሶ ይሆን የበገናው ቁመትና የእሱ ቁመት እኩል ናቸው ወይ ምን የሚለው ይሄ ይህን ምልክት ተመልከቱ ብዬ ያልኳችሁ የሚሰራው ሰው በህሊናው ውስጥ እንዲህ ቢሆን ነበረ እንዲህ ነበረ በሚል አስተሳሰብ ነው እንጂ ቅዱስ ዳዊት ያንን የዛ አይነት መልክ ነው የያዘው፣ እንደዛ አይነት ጢም አለው፣ የዛ አይነት ልብስ ይለብስ ነበረ፣ የዛ አይነት ዙፋን ያደርግ ነበረ ብሎ ለማለት አስቸጋሪ ነው እና ሁልጊዜ ይሄ ቅዱስ ዳዊት እንደሆነ በዚህ አይነት እያንዳንዱ ሰዓሊ ራሱ በመሰለው መልክ በገና መያዙንና ንጉሥ የሆነ መሆኑን ለማስታወስ በዛ አይነቱ ናት ይሰሩታል። አሁንም በገናውም በሚሰራበት ጊዜ ከትውልድ ትውልድ እየተላለፈ መጥቶ ዋናው ነገር ምንድን ነው? የበገናው አካሎች መኖራቸው ነው። መኖራቸው ብለን ስንል የሚያስፈልጉት እነኚህ ምሰሶ ብለን የምንጠራቸው የድምፅ ሳጥኑ፣ አውታሮቹ፣ መቃኛው፣ እዚህ ብርኩማ ብለን የምንጠራው እንዚራዎቹ እነኚህ መኖሯቸው ነው ዋናው ነገር። ሆኖ ትልቅ ይሁን ትንሽ ይሁን የሚለው ሰሪው ነው የሚወስነው እና አሁን በአሁኑ ጊዜ እንደምታዩት ያው የበገና ምርቃት በሚደረግበት ጊዜ በቲክቶክ በዩቲዩብ በሚመረቁት ላይ የተለያየ ቁመት፣ የተለያየ ቅርጽ፣ የተለያየ ጌጥ ያለባቸው ሆነው እናያቸዋለን። ይሄ እንደው በግምት ቅዱስ ዳዊት ሲሰራው እንደዛ ነበረ ተብሎ የተባለ ነው እንጂ ልክ እሱ የሰራውን አይነት ሆኖ አይደለም። እና ይሄ ሊመጣ የቻለው ያው እንግዲህ ከአባቶች እንዳሁኑ ጊዜ በገና ብዙ አይታወቅም ብቻ አይደለም አይታይም ሁሉም ነበረ እና የድሮ በቤታቸው በነበሩ ሰዎች ከነሱ በተገኘው ከዛ ታይቶ እቺ አሁን ከኔ ጋራ ወደ 60 ዓመት እድሜዋ 60 ዓመት ይሆናል። ግን ከዛ በፊት የነበረች በገና ነች እና ያው ደንቧን ምኗን ጠብቃ እስካሁን ድረስ እንደዚህ ሆና ቆይታለች። ሌሎችም በገናዎች እንደዚህ የሚሰሩ በዚሁ ቅርጽ አድርገው ነገር ግን ትንሽ ተለቅ አድርገው የሰሯቸው አሉ። መጠነኛ ቁመት ተደርጎ ማለት ነው። አሁን የምታዩዋቸው ሁሉ ከጊዜ ጊዜ እየተስተካከለ መጥቶ ወደ አንድ ተመሳሳይ ደረጃ እንዲደርስ ሆኖ መጣ እንጂ መጀመሪያ እንደዛ ነበረ እንደዛ እንደነበረው ቀጠለ ወይ ብሎ የሚለው አሁን ሳስረዳ እንደነበረው እንደዛ አይነት ነው ብሎ ለመገመት ያስቸግራል ማለት ነው። ዋናው አሁን እንደምትመለከቱት ነው። ብዙ ለውጥም ተደርጓል ተብሎ ሲባል ምንድን ነው መሰረታዊ ነገሮች ኖረው በተለይ የድምፅ ሳጥኑ ጋር ማለት ነው። የድምፅ ሳጥኑ እዚህ ልክ እዚህ እንደምትመለከቱት አይነት ቅርጽ ሆኖ ነው የሚሰራው። ድሮ የነበረው ግን ይሄ ገበቴ ነው። የጎርጓዳ እንጨቱ ተፈልፍሎ እንደ ጎርጓዳ ሆኖ የዛን ጊዜ በድሮ ጊዜ ጠፍጣፋ እንጨት በአሁኑ ጊዜ እንደሚገኘው ድሮ አይገኝም ነበር። ስለዚህ እንጨቱን ፈልፍለው ገበቴ፣ መቼም ሴቶች ስለሆናችሁ ገበቴ ታውቃላችሁ ብዬ ገምታለሁ። በዛ አይነት ነበር የሚሰራው ገበታ ሆኖ ማለት ነው። ማለት በገበቴ ቅርጽ ሆኖ ማለት ነው። ከዛ ቆይቶ ገበቴ ለምን እንደዛ እንሰራለን በሚል በጠፍጣፋ እንጨት በመስራት ተጀምሮ በዚሁኑ አይነት ቅርጽ እንዲቀጥል ሆኖ ያው እስካሁን እንደታየው አለ። ከምን አይነት እንጨት ነው ተብሎ የሚጠራው ብዙ ጊዜ
ከቀርቀሮ ይባላል፣ ከዝግባም ይባላል። ግን ዋናው እንጨቱ ከባድ ያልሆነ ጠጣር ያልሆነ መሆን አለበት። ከባድ ያልሆነ ተብሎ ሲባል ከባድ የሆነ እንደሆነ ለመያዝም ይከብዳል። ሁለተኛ ደግሞ በአገልግሎት ላይ በሚውልበት ጊዜ ድምፁ እንዳይያዝ እንዳይነዝር የማድረግ ስሜት አለው። ግን እንጨቱ ቀላል የሆነ እንደሆነ ለመያዝም ይቀላል። እንደዚህ ቅርጻ ቅርጾችንም ላዩ ላይ ለመስራትም ይረዳል። እንደገና ደግሞ ጥሩ ድምፅ የመንዘር የሰውን ስሜት ከዚህ የሚወጣው ድምፅ ነዝሮ የሰውን ስሜት እንዲነካ ለማድረግ የሚቻለው በእንደዛ አይነት እንጨት የተሰራ እንደሆነ ነው። ይሄ ነው በዚህ ካልሰራችሁ ተብሎ ሕግ ወጥቶ በእንደዛ የሚደረግ ነገር የለም። አሁን እንግዲህ ወይ ጥያቄውን መልሱን አብልቸው እንደሆነ ብዙ በገና ሰሪዎች ወጥተዋል። እነኚህ ብዙ የመጡት በገና ሰሪዎች ስለ በገና እውነት በገና ምን እንደሆነ አውቀው ለበገና መደረግ ያለበትን ጥንቃቄ አስፈላጊ ነገሮችን ሁሉ ጠብቀው አድርገዋል ብሎ ለማለት እንደዛ አይነት ሰዎች ናቸው ብሎ ለማለት ይቸግራል። በብዛት የአናጢ ስራ ነው። አናጢ ማለት ወንበር፣ ጠረጴዛ እንደዚህ የሚሰራ ሰው ማለት ነው። እና የዛ አይነት ችሎታ ያለው ሰው የተሰራውን በገና ልስራ ብሎ ቢል ወይ አንድ ሰው ቤተሰብ ውስጥ እባክህ አናጢ ሆኖ በገና ስራልኝ ብሎ ቢል የተሰራ በገና ካለ ሄዶ አይቶ ለክቶ በእንደዛ አይነት አድርጎ አስመስሎ ያወጣል። እና በእንደዚህ የሆነ እየተሰራ እየቆየ ሲሄድ ደግሞ ቅርጾችን በተለይ በዚህ ምሰሶ ብለን በምንጠራቸው ላይ የተለያዩ ቅርጾችን ወደ ጎንም ሆኑ እንደዚህ ቁልቁለት የሚወርድ ይሁን በአራቱም ወገኖች ይሁን በሁለቱም ወገኖች ይሁን እንደዚህ ያ ሰው በሚፈልግበት አይነት ሁናቴ የሆነ ይሰራል። በተለይ እዛ ላይ የሚሰራው አሁን እንደምታይ እንደዚህ አይነት አለ። እዚህ ደግሞ ይሄ የአለቃ ተሰማ ናቸው። እሳቸው መሰንቆ የሚሰሩ ነበረ። መሰንቆ አልኩ ይቅርታ፣ በገና ይሰሩ ነበረ። የዚህ አይነት ቅርጽ ነው ያለው። እንደምታዩት ከላይ ያለው ጋድሙ በተለያየ ሁናቴ ነው የተሰራው አይደለም። እናንተም ጋር ስታዩ የዚህ አይነት የሆነ አለ፣ በመስቀል ቅርጽ የተሰራ አለ እና በዚህ አይነት መሆን አለበት፣ በእንደዚህ አይነት ነው መሰራት ያለበት ተብሎ የወጣ ሕግ ኖሮ በዛ አይነት ሲሰራ የቆየ ያለ ነው ብሎ ለማለት ይቸግራል ማለት ነው። ግን በእንደዚህ ሁናቴ መቀጠል የለበትም። ለምሳሌ አንዱን በገና በጣም ትልቅ አድርገው ይሰራሉ። በዚች ቅርጽ ብቻ ይህንን ትልቅ አድርገው እዛ ድረስ አድርገው ይሰራሉ። ይህንን ድቡልቡል አድርገው በጣም ወፍራም በሆነ እንጨት ይሰራሉ እና ይሄ ሁሉ ያንን ለመስራት የፈለገው ሰው እንደ ፍቃዱ አድርጎ የሰራው ነው እንጂ ደንብ ወጥቶ ስርዓት ወጥቶ የተደረገ አይደለም። እና በዚህ የተነሳ አሁን በቅርብ ጊዜ የተወሰን ሰዎች ሆነን ስለ በገና የምንቆረቆር ተብሎ ተገናኝተን ተሰባስበን ማህበር ተቋቁሞ መመሪያ ደንብ ወጥቶ ያ ማህበር ምን ማድረግ እንዳለበት መመሪያ ወጥቶ ያንን መመሪያም ተጽፎ ወጥቶ ለቤተ ክህነት ቀርቦ ፈቃድ ተገኝቶ ያው እንግዲህ ይሄ ማህበር እርምጃ በሚወስድበት ወይ ተግባራዊ ስራ ውስጥ በሚገባበት ጊዜ እንደኚህ አይነት ነገሮች ሁሉ እንዲስተካከሉ ይደረጋል ማለት ነው። ስለዚህ በአጠቃላይ በእንደዚህ አይነት እንጨት በእንደዚህ አይነት ቅርስ ተብሎ የወጣ ደንብ የለም። ግን ያው እንደምታዩት ዋናዎቹ መሰረታዊ ነገሮቹ ያሉበት ሆኖ መሰራቱ ነው። ረዥም እድሜ ይስጥልን። ያው ጥያቄው ተመልሷል። ስለዚህ ያው እንደሰማችሁት ነው፣ ምንም መድገም ስለማያስፈልግ ነፍሱን እንግዲህ ይሄን እኛ የፈለግነው ምንድነው በዋናነት ከዛሬ ድረስ በስተት የምንሰራቸው ነገሮች ካሉ እያስወገድን በቀጣይ
ትክክለኛውን ያሰራር እንድንይዝ እንጂ እንደው እንዲህ ብለው እኮ መጋቤ ስብሐት ይህንን ብለዋል ብለን መተው አይደለም። ያ ከሆነ ሌላ ችግር ነው፣ ሰምቶ ማክሰስ ይሆናል። ግን የተነገርነውን ነገር ቀጣይ ወደ ተግባር ይዘን እንግዲህ እንዴት ይሆናል የሚለውን ነገ ለሚጠይቃችሁ ሰው ማንኛውም ሰው መልስ አለን ማለት ነው። በእውነት ጊዜ ይስጥልን። እዚሁ ጋር ተያይዞ ሌላ ጥያቄ አለን። አሁንም ብዙ ጊዜ በገናን አክብሮ ከመደርደር አንጻር ላይ የሚነሳው ያ ማለት ምንድነው? ሰው በገናን አክብረው እንዴት እንደምን ለበገና ክብር አትሰጡ? እኔ ጥያቄ ብዙ ጊዜ ይጠይቃል እና ብዙ ጊዜ እንወዛገብ። ምንድነው እንዴት ነው የበገና ክብር? በገናን አክብሮ መያዝ ማለት እንዴት ነው? አያያዙ ጀምሮ ለመጀመሪያው ጀምሮ ከዛ ሲደረደርና ከተደረደረ በኋላ አያያዛችን ጀምሮ እንዴት ነው ሊሆን ይችላል ማለት በገናን አክብሮ መደርደር መያዝና መደርደርና መያዝ ሊገለጽ የሚችለው በምን ሁኔታ እንዴት ነው ሊገለጽ የሚችለው? እንግዲህ አልቋል። እዚሁ ጋር ተያይዞ ልናከብረው የምንችለው በምን ሁኔታ ይህንን ነው። ብዙ ጊዜ ስለምንወዛገብ ነው። ይህንን ነው ጨርሻለሁ። እንግዲህ ያው ትልቁ ጥያቄ እዚህ ላይ በገናን እንዴት አክብረን ነው የምንይዘው ማክበሩ ላይ መሰለን እና እንግዲህ ለማክበር በገና ምን እንደሆነ መጀመሪያ በደንብ ማወቅ ያስፈልጋል ማለት ነው። ይሄ ማለት በገና ጥንታዊ ነው። በቅዱስ ዳዊት የተጀመረ ነው። ለመጸለያ እግዚአብሔርን ለማመስገኛ የምንጠቀምበት ነው። ከዚህ መሳሪያ የሚወጣው ድምፅ የሰውን መንፈስ የመግዛት ጸጥ እንዲሉ በሀሳብ እንዲመሰጡ ማድረግ የሚችል መሳሪያ ነው። ከትውልድ ትውልድ ብዙ ሺህ ዓመቶችን አሳልፎ ከትውልድ ትውልድ ተላልፎ እዚህ ድረስ የደረሰ ነው። እንግዲህ እነኚህ አሁን የተናገርኳቸው ነገሮች እያንዳንዳቸው የራሳቸው ዝርዝር አላቸው። ስለዚህ ማክበር ማለት ለምሳሌ ትልቅ ሰውን አባባ ብለን እንደምንጠራው፣ እናትን ማማ ብለን እንደምንጠራ አንቺም እንላለን፣ አንቱም እንላለን። ታላቆቻችን የሆኑትን ከኛ በእድሜ የሚበልጡትን እናከብራቸዋለን። እንደዝም ብለን እንደ ራሳችን ጓደኛ አንመለከታቸውም። የማክበር ሁናቴ ከአስተዳደጋችን፣ ከባህላችን፣ ከይዞታችን እንደዚህ ሁሉ እንድናረግ ነው። ትልቅ ሰው ሲመጣ ልጆች ተቀምጠው ከሆነ ብድግ ብለው ያንን ሰው ያከብራሉ፣ ቦታ ይለቃሉ። እንዲህ ማለት ነው እና በገናውንም ለማክበር ማለት አሁን የገለጽኳቸውን ነገሮች የሚያውቅ ሰው መሆን አለበት ማለት ነው። ያንን ካላወቀ ዝም ብሎ እንደ ማንኛውም እቃ ሲባል እንግዲህ ያው ወንበር፣ ጠረጴዛ፣ ካልሲ ምን እንደምንለው አይነት ነገር ሳይሆን በገና ይሄ የተለየ የመንፈሳዊ በተለይ መንፈሳዊነቱን በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ውስጥ ያለ የዜማ መሳሪያ ስለሆነ ይሄንን አውቆ ክብር መስጠት ያስፈልጋል ማለት ነው። ስለዚህ ክብሩ በምንድን ነው የሚገለጸው የተባለ እንደሆነ አንድ በአያያዝ እንዴት ነው የሚያዘው? አያያዝ ብለን ስንል ስንሄድ ነው፣ ይዘነው ስንሄድ ነው፣ ስንቀመጥ ነው፣ ስናስቀምጠው ነው፣ ስንደረድር ነው። ይሄ ሁሉ ይሄንን ይመለከታል። ይዘን በምንሄድበት ጊዜ ለምሳሌ አሁን እኔ ይዤ ስመጣ ስገባ አይታችኋል። በሁለት እጄ እንደዚህ ፊት ለፊት ይዤ ነው የገባሁት። እንግዲህ እናንተም ወደ አገልግሎት ስትገቡ እንደዚህ አክብራችሁ ይዛችሁ ትገባላችሁ ማለት ነው። ጥንቃቄ፣ በተለይ ብዙ ነገር ለበገናው ጥንቃቄ፣ አክብሮት ማለት ጥንቃቄ መስጠት ማለት ነው። እንደዚህ የሚያዘው ለምንድን ነው? በፊት ለፊት በኩል አድርጌ ወይ በኋላ እንደዚህ ተሸክሜ ብሄድ
ከሰው ጋር ሊጋጭ ይችላል፣ ከግድግዳ ጋር ሊጋጭ ይችላል፣ ከወንበር ጋር ሊጋጭ ይችላል። ስለዚህ ከተጋጨ ሊጎዳ ስለሚችል ሊበላሽ ስለሚችል በፊት ለፊት እንደዚህ አድርጌ እያያዝኩት ከሄድኩኝ አገልግሎት ጊዜ ማለት ነው እንደዚህ እያረኩ ይዤ ከሄድኩኝ እንዴት እንደማልፍ በሰዎች መካከል ሁሉ እንዴት እንደሚሄድ እያየሁ ይዤ እገባለሁ ማለት ነው። ስገባም እዚህ ሳስቀምጥ በጥንቃቄ ይዛለሁ ማለት ነው። ጥንቃቄ የሚያስፈልገው ለምኑ ነው ያልን እንደሆነ ዋናው እዛ ላይ ያለው ቅኝቱ ማለት ነው። ቅኝቱ እንዳይፈርስ ማለት ነው። ቅኝቱ ከፈረሰ አሁንም እንዳያችሁት ወይም ብዙ ጊዜ ራሳችሁ በልምዳችሁ እንደምታዩ ልክ ሕፃን ልጅ ለምሳሌ አልቅሶ ያን ሕፃን ልጅ ዝም ለማሰኘት አይዞ ብሎ ለማሰኘት ማባበል ያስፈልጋል። የሚበላም ነገርን በመስጠት ይሁን በማቀፍ ይሁን በመሳም ይሁን በመንከባከብ ቀስ እያለ የማልቀሱን ነገር ይተዋል። የበገናም ልክ እንደዛ አይነት ጠባይ ነው ያለው። አስተካከልኩ ብላችሁ እዛ ላይ አጥብቃችሁ ወይ አላልታችሁ ስትቀመጡ ለመደርደር ስትሞክሩ ድምፁ ያልተስተካከለ ሊሆን ይችላል። ስለዚህ ይዛችሁ በምትሄዱበት ጊዜ በተቻለ መጠን ያ ቅኝቶቹ ያሉበት ቦታ እንዳይነኩ ማድረግ ያስፈልጋል ማለት ነው። በመንገድም ይዛችሁ በምትሄዱበት ጊዜ አንዳንዴ እንግዲህ አሁን ቁጭ ብዬ ስለያዝኩ ነው እንጂ ቆመው እንደዚህ እያደረጉ እያያዙ ይሄዳሉ። አንዳንዴ ይሄንንም አዙሮ እንደዚህ አድርገው ወደኋላ አድርገው እንደዚህም እያያዙ የሚሄዱ አሉ። አንዳንዴ ደግሞ እንደዚህ እቅፍ አድርገው ይዘው የሚሄዱ አሉ። እቅፍ ማድረጉ እንደዚህም ሆኖ እንደዚህም አድርገው ደግሞ በዚህ በኩል እንደዚህ አድርገው እቅፍ አድርገው እንዲህ አድርገው ይዘው የሚሄዱም አሉ። ይሄ ሁሉ ልክ አይደለም። ትክክለኛው አንድ አሁን እንዳልኳችሁ ለአገልግሎት በምትሄዱበት ጊዜ አሁን እንዳሳየኋችሁ በፊት ለፊት እንደዛ ይዛችሁ ትሄዳላችሁ። ከዛ ውጭ መንገድ ይዛችሁ በምትሄዱበት ጊዜ አሁንም ትልቁ ጥንቃቄ እዚህ ሆኖ አውታሮቹ እንደዚህ ሆነው በዚህ ወገን ሆኖ ሳጥኑ ወደኋላ ሆኖ እንደዚህ አድርጋችሁ ይዛችሁ ነው የምትሄዱት ማለት ነው። እንደዚህ አንጠልጥሎ ይዞ መሄድ እንደው ይሄንን ክብር የመንፈግ ማለት ነው። ልክ አሁን መንገድ ላይ ክራርና ጊታር ተሸክመው እንደሚሄዱት አይነት የማድረግ ሁናቴ ነው። በገና ግን የተከበረ የተቀደሰ መሳሪያ ስለሆነ ክብር ያስፈልገዋል ማለት ነው። ይዛችሁ ስትሄዱ አሁን እንደነገርኳችሁ እንዲያርጋችሁ። ሁለተኛ በመኪናም በታክሲም ብትሄዱ ስትሉ በተቻለ መጠን የበገናዎቹ ክፍሎች እዚህ ላይ ቅድሚያ ጥንቃቄ እዚህ ሰጥታችሁ ከሰው ጋር እንዳይጋጩ ከሰው ጋር እንዳይቃጁ ቀስ ብላችሁ አስተካክላችሁ ይዛችሁ ትሄዳላችሁ፣ ታስገባላችሁ ማለት ነው። ከዛ ጋራ ደግሞ እንደገና ቤታችሁም ስታስቀምጡ ዝም ብሎ ወስዶ እንደ ዕቃ የመወርወር አይነት ሳይሆን የማስደገፍ አይነት ሳይሆን ቢቻል የግርግዳ አንዱ ግርግዳ በዚህ አንዱ እንደዚህ በሚሆንበት ቦታ ይሄ መካከል ላይ እንዲሆን ቅኝቱ እንደዚህ ግርግዳው ላይ እንዳይጋጭ ማለት ነው፣ እንዳያርፍ እንዲህ የተጋጭ እንደሆነ እነኚህ ነገሮች ሲነኩ ቅኝቱ ሊፈርስ ስለሚችል ከተቻለ ይሄ መካከል ሊሆን በሚችልበት እንግዲህ ኮርነር ነው መሰል የሚባለው ያ ግርግዳና ያ ግርግዳ የሚገናኝበት ቦታ መካከል ላይ እንደዚህ አድርጋችሁ አስተካክላችሁ ታስቀምጣላችሁ ማለት ነው። ከዚሁ ጋር ተያይዞ ደግሞ ሰውም ቢሆን እንኳን ሙቀት ሲበዛበት ቅዝቃዜ ሲበዛበት ጥንቃቄ ያደርጋል አይደለም። ሲቀዘቅዘው ምንድን ነው እንዳይበርድ መደራረብ ምን ማለት ያስፈልጋል። ሲሞቅ ደግሞ የተለበሰው ልብስ ከሆነ ሙቀቱን ያመጣው ያንን ልብስ ማንሳት መቀየር ያስፈልግ ይሆናል። ለበገና እንደዚህ ልብስ አለው ማለት ሳይሆን እነኚህ አውታሮቹ ከአንጀት ከጅማት የተሰሩ ስለሆኑ የሙቀት ስሜት የቅዝቃዜ ስሜት ችግር ይፈጥርባቸዋል። ሙቀት የበዛበት ቦታ የተቀመጠ እንደሆነ ምንድን ነው የሚሆነው? የጅማት ነው የመቅለጥ ስሜት አለው። እንደው ልክ ቀለጠ ተብሎ ሲባል እንደው ቅቤ ለምሳሌ እሳት ላይ ሲደረግ ወደ ውሃ እንደሚሆን አይነት ይሆናል ማለት ሳይሆን ይሄ ወደ መላላት ይሄዳል። ወደ መላላት ስሜት ይፈጥራል። አንጀት ስለሆነ ማለት ነው። ከላላ
አሁንም ቅኝቱ ተበላሸ ማለት ነው። ብርድ የሆነ ጊዜ ደግሞ ብርዱ ይሄንን አሁንም ከአንጀት ከእንትን የተሰራ ስለሆነ ይሄ እንዲከር ያደርገዋል፣ እንዲጠብቅ ያደርገዋል። ከጠበቀ ላይ ያለው ቅኝቱ ይፈርሳል ማለት ነው እንትን ይልና። ስለዚህ የዚህ አይነት ጥንቃቄ ማስቀመጥም በምታስቀምጡበት ጊዜ እንደዚህ አይነት ጥንቃቄ ማድረግ ያስፈልጋል ማለት ነው። ሌላው ደግሞ በተጨማሪ በተለይ ይሄ ሳጥን ያው ቅዱስ ዳዊት ቅዱስ ተብሎ በእግዚአብሔር ተመርጦ ቅዱስ በመባሉ የተነሳ እሱም የተሰጠው ሀብት እሱም የሚሰራው መሳሪያ የተጠቀመበት መሳሪያም እንደ ቅዱስ ተደርጎ ይቆጠራል። ለዚህ ማስረጃው ምንድን ነው? ያው እንደምታውቁት የበገናው የተለያዩት ክፍሎች ምስጢራዊ ሃይማኖታዊ ስሞች ስላሏቸው ማለት ነው። እነኚህ ምሰሶዎቹ በቅዱስ ሚካኤል እና በቅዱስ ገብርኤል መጠራታቸው፣ ይሄ ድምፅ ሳጥኑ ደግሞ የበገናው ዋና ክፍል ስለሆነ ጥሩ ድምፅ እንዲያወጣ የሚያደርግ ስለሆነ በእመቤታችን ስም የተሰየመ ነው። የአውታሮቹ 10ቱን ትእዛዛት ለማሳየት ነው። ያ ጋድም የተባለው ጋድም ይባላል። እግዚአብሔር አብ ነው ከሁሉ በላይ መሆኑን፣ እግዚአብሔር ከሁሉ በላይ መሆኑን የሚያሳይ ነው። ይሄ የተቀደሰ መሳሪያ ስለሆነ ዝም ብሎ እንደ ሌላ ዕቃ ተቆጥሮ እንደተፈለገ ተይዞ አይኬድም፣ እንደተፈለገ አይቀመጥም ማለት ነው። አክብረን መያዝና ማስቀመጥ አለብን ማለት ነው። የቀረ እዚህ ላይ ወይስ ምን ልጨምር ማለት ነው? የመልሱን ጥያቄውን መልሻለሁ ወይ ማለት ነው? እሺ እዚሁ ጋር አሁን እዚሁ አልወጣንም እና በተለይ አሁን ላይ ከፊት ይልቅ አሁን ብዙ በየቦታው ያው ደርዳሪ የሚባለው እና የተማረ የሚባለው ቢለያይም ደርዳሪ እስከ መጨረሻው ሳንተው ያው የተማረ ደግሞ ነክቶ ተወሰነ ማለት ነው። እና እንዲህ አይነት ነገሮች ይበዛሉ። እሱ ምንድን ነው በአሁኑ ሰዓት ብዙ የሚማር ሰው አለ በገና ይማራል። ነገር ግን ተምረው ይህ በተለይ መሰረታዊ ትምህርት ስልጠናዎች የሚባሉ የሶስቱን ቅኝት ከተማሩ በኋላ ይመረቃል። ተመርቀው የምስክር ወረቀት ይሰጣል። ከዛ በኋላ የሚታሰበው ምንድን ነው? በገናን ተምሬ ጨርሻለሁ አይነት ስሜት ነው እና ያለው ተምሬ ክላስ ለምን አትመጣም ተብሎ እንኳን ቢጠይቅ አይ ጨርሼ የምንሰራለን የሚል አይነት ነገር አስተሳሰባልና እና ከዚህ ጋር ተያይዞ ሰሞኑ በገና ያልቃል እንደው የሚያልቅ ከሆነስ በስንት ጊዜ? ይሄ የሚሆነውስ እንደው ከምን አንፃር ተምረው የሚጠፉ ወደ አገልግሎት የሚመጡ ሰዎች በማስተማርም ይሁን እየደረደሩ ክርስቲያን ላይ በማገልገል ይሁን ከዛ የሚመጡ ትንሽ ሰዎች ናቸው የሚወጡት። እንዲህ የሆነው ከምን አንፃር? ይህን ለማስቀረት ውስጥ ምን አይነት የትምህርት አሰጣጥ ማስተማር የተሻለ? እንግዲህ ይህ ሙዚቃ ነው። እንግዲህ ሙዚቃ ማለቴን በሌላ ቋንቋ በመጥቀሴ ይቅርታ። ይሄ የዜማ መሳሪያ ነው። የዜማ መሳሪያ መስማት ብቻ ሳይሆን እንጠቀምበታለን፣ እንደረድረዋለን። እየደረደርን የምንሰማው ነው። አሁን ትምህርት ተሰጠ ተብሎ አሁን በተባለበት ሁናቴ 3 ወርም 6 ወርም 1 ዓመትም ድረስ ተማሪዎች ተምረው ተመርቀዋል ተብሎ ያው እንደተባለው የምስክር ወረቀት ሁሉ ተሰጥቷቸው ይሄዳሉ።
እና ስለዚህ አሁን በቃ በገናን አወቁ ማለት አይደለም። የምስክር ወረቀትም ባይኖራቸው ባይሰጣቸውም 3 ወርም 6 ወርም ዓመትም ቢማሩም በገናን መደርደር ካወቁ ይሄ መሳሪያ የእድሜ ልክ እውቀት ነው፣ የእድሜ ልክ ጥበብ ነው። አሁን መሰረታዊውን እውቀት ለማግኘት በማለት ያው አንድ ላይ 10ም ተማሪ 20ም ተማሪ አብሮ አንድ ላይ የተሆነ የመደርደሩ ሁናቴ ለማስተማር እንዲመች መሰረታዊን ሁናቴ እንዲያውቁ ለማድረግ ነው እንጂ ሁልጊዜ እነኛ አብሮ የተማሩት ወይንም ደግሞ ሁልጊዜ በገና መደርደር የሚችሉት እየተጠራሩ እየተሰባሰቡ እየደረደሩ ይቀጥላሉ ማለት አይደለም። የብቻ መሳሪያ ነው፣ የአንድ ሰው መሳሪያ ነው። ቅዱስ ዳዊትም ቢሆን ለብቻው እሱ ነው ሲደረደር የነበረው። ትውልድ ትውልድም በገናው መደርደር የቻሉት ሰዎች አንድ ሰዎች ሆነው ለብቻቸው ሲደረድሩት የነበረ ነው። አሁን የሚቀጥለውም እንደዛ ነው። ስለዚህ ሁል ጊዜ መደርደር አለባችሁ ማለት ነው። ሁል ጊዜ ተብሎ ሲባል መቼ ነው? አንድ ያው ዋናው የሚመቻችሁን ጊዜ ስራ ይኖራችኋል፣ ተማሪዎችም ትሆናላችሁ፣ የልጆች እናትም ወንዶችም አባትም እንደዚህ ልትሆኑ ትችላላችሁ። ከዚሁ ቦታ ነፃ በምትሆኑበት ጊዜ አሁን በገና ብደረድር ጥሩ ይሆናል በሚል ራሳችሁ ጊዜ ታበጁና ለራሳችሁ የተወሰነ ሰዓት ይዛችሁ ተቀምጣችሁ ትደረድራላችሁ ማለት ነው። ሁለተኛ ደግሞ የመጸለያ መሳሪያ እስከሆነ ድረስ ለመጸለያ ሁሉ የምንጠቀምበት እስከሆነ ድረስ ጸሎታችንን ያው መቼም ጠዋት ስንነሳ ከአልጋችን ስንነሳ ያው እግዚአብሔርን ለማመስገን ጸሎት እናደርጋለን። ከተቻለ ያ ጸሎት በበገና ጋር ከተደረገ ጥሩ ይሆናል። ጸሎት የምንጸልየው ያው ጠዋት ስንነሳ ወይ ማታ ስንተኛ አይነት ብቻ አይደለም። ሌላ ጊዜም ወደ ቤተ ክርስቲያንም ስንሄድም ቢሆን ያው ጸሎት እናደርጋለን። በዚህም ጊዜ እንደው በገናውን እየተሸከማችሁ እየዞራችሁ በየቦታ ጸልዩበት ለማለት አይነት ሳይሆን ለራሳችሁ የሚመቻችሁን ጊዜ ታዘጋጁና በዛን ጊዜ ሁልጊዜ መደርደር አለባችሁ። ሁልጊዜ ስትደረድሩ ነው በቃ ጥሩ በገና ደርዳሪ መሆን የምትችሉት። እኔ 12 ዓመት ልጅ የነበርኩ ጊዜ ወይ መንካት ነው ወይ ጣቶቼ እዚህ ድረስ ሁሉ ላይ ደርሱ ይችሉ ይሆናል። ጊዜ በኋላ ነው በልምድ ነው በየጊዜው በመደርደር እየተሻሻለ እንኳን ለራስ ቀርቶ ለሌሎችም መብቃት የሚቻለው እንደዚህ በማድረግ ነው። እና እኔም ብሆን በእንደዚህ አይነት ሁናቴ እየደረደርኩ ወደ ማስተማር ደረጃም ተሄዶ ማስተማርም ተቀጥሎ በአገልግሎትም ላይ በመዋል ከአገልግሎትም ቀጥሎ ደግሞ ያው እንደዚህ አይነት አጋጣሚ ሲፈጠር ስለ በገናው ገለጻ ለማድረግ መቻል ይሄ ትልቅ ነገር ነው እና የጊዜ ገደብ የለውም። ያ ትምህርት 12ም ሆኑ 20 ሆኑ ለምሳሌ እያንዳንዳችሁ መመልከት ትችላላችሁ። ስትጀምሩ አንድ ላይ ስትጀምሩ ወይ 15 ልጆች ወይ 10 ልጆች ሆናችሁ ትሆናላችሁ። 3 ወር ተምራችኋል እና ዛሬ ምርቃት ነው ሲባል ያው እንግዲህ 10ችሁ ወይ 15ችሁም ሁላችሁም አትጨርሱም። የተወሰነ ወይ 7 ወይ 6 ወይ 5 እንደዚህ ነው የሚሆነው። ይሄ የሚሆንበት ምክንያት ምንድን ነው? አንዱ ምክንያት ምናልባት መጀመሪያ በገናውን ስታዳምጡት ስታዩት ምናለ ይህንን መሳሪያ ባውቅ ብማር በሚል ስሜት ወደ ትምህርት ቤት ሄዳችሁ ትጀምራላችሁ። በኋላ ስትይዙት ግን በገናው በሰው ስሜት ላይ የሚፈጥረው የተለያየ ኃይል ስላለበት እነኛ የሚተዉት ሰዎች ያ ስሜት እንዲቀጥሉ ስለማያረጋቸው ነው። እየቆየም እነኛም የጠነከሩትም ቢሆኑ እየቆዩም እነሱም የመጎተት ሁናቴ ሊፈጠርባቸው ይችላል። ግን ተስፋ ሳይቆርጡ ልምምዱን በየጊዜው ካደረጉ የተዜሙትን የሚዜሙትን ዜማዎች ያሉትንም አሁንም እየሰማችሁ እንደምታረጉት በየጊዜው እየሰማችሁ ከቀጠላችሁ በቃ ጥሩ በገና ደርዳሪዎች ትሆናላችሁ ማለት ነው። ይሄ ለመደርደሩ ማለት ነው።
ከዛ ሌላ ደግሞ ለበገናውም ያው ቅድም እንዳልኩት የምታረጉት ጥንካሬም በዚሁ መሰረት ጠንክሮ ይቀጥላል እና እዚሁ ላይ ስለ በገና አሰራርም ተብሏል መሰለኝ እና ያው ተመርቃችሁ ስትወጡ አንዳንዶቻችሁ ለምሳሌ ለምን ወደ መስራቱ አላደላም ወይንም ደግሞ አንዳንዶች ወደ ማስተማሩም ደረጃም የሚሄዱም ሁሉ አሉ። እንደዚህ ትምህርት ቤት ሁሉ የከፈቱ አሉ። የበገና መስሪያ ቦታም ያቋቋሙ ሰዎች ሁሉ አሉ። ይሄ እንግዲህ በገናውን ተምረው ከወጡ በኋላ በገናው በእነሱ ላይ በፈጠረው ስሜት ነው ማለት ነው። ማስተማሩ እሺ ይሁን፣ ትምህርት ቤት መክፈቱም ሁሉ ይሁን ይኑር፣ እሺ። ግን የመስራቱ ጉዳይ ላይ የተባለ እንደሆነ አሁን በአሁኑ ጊዜ የሚታየው ያንን የሚሰሩት ሰዎች እውነት እርግጥ ቅድም ስንናገር እንደነበረው ስለ በገናው የሚያውቁ ሰዎች ናቸው? ስለ በገናው መደረግ ያለበት ጥንቃቄ፣ በገናው ምን እንደሆነ፣ ምን አይነት አክብሮት እንዳለው ይህን የሚያውቁ ሰዎች ናቸው? ይሄ ጥያቄ ምልክት ውስጥ የሚያስገባ ነው። ብዙ ጊዜ አናጢዎች ናቸው የሚሰሩት። እነኛ አናጢዎች ደግሞ ያው ምንም መለካት ነው። ሄዶ አንዱ የተሰራውን በሜትር ይለካሉ። እንጨት ቆርጠው በዛ ልክ መሰረት እያደረጉ ይሰራሉ። ሲሰሩ ለበገናው መሰጠት ያለበትን ክብር የማያውቁ ከሆኑ ዝም ብሎ ሰርተው ያወጣሉ። አሁን አንዳንድ በገና የሚሰሩ ሰዎች ለምሳሌ አንድ ሰው ጅማ ያለ ኢዮብ የሚባል እንግዲህ ማስታወቂያ መስራት አይደለም እሱ አሁን የሚሰራቸውን መስቀሎች ይሰራል፣ መስንቆ ይሰራል፣ ክራር ይሰራል፣ በገናም ይሰራል። ሰርቶ በሚጨርስበት ጊዜ ዲያቆን ነው፣ ጸሎት ተደርጎባቸው ነው የሚቀመጡት። ለሰውም ሲሰጥ ጸሎት አድርጎበት ነው የሚሰጠው። ስለዚህ አሁን በአሁኑ ጊዜ ሌሎች የሚሰሩት እንደዚህ ሊያረጉ የሚችሉ ሰዎች ናቸው ወይ? ይህንን አናቅም። በገና ያስፈልገናል ተብሎ ሲባል ያው የት ይገኛል ብሎ ሱቅ ውስጥ አለ ሄዶ ዝም ብሎ መግዛት ነው። ተገዝቶም ሲመጣ አባቶች ጋር ወስዶ ማስመረቅ፣ ጸሎት እንዲደረግበት ማድረግ ተገቢ ነው። የመጸለያ እግዚአብሔርን የማመስገኛ መሳሪያ ስለሆነ ማለት ነው። አለበለዛ እንደዛ ካላረግን ዝም ብሎ ምግብ እንኳ ስንበላ አማትበን በስመ አብ ብለን አይደለም እንዲህ የምንበላው። ዝም ብለን ከበላን ያው እንደ ተራ ነገር ሆነ ማለት ነው እና እንደዚህ አይነት ጥንቃቄ የሚያስፈልግ መሆኑን መታወቅ አለበት። ሰዎቹን የሚሰሩት እነኛ በገና መስራት ወይ በበገና ትምህርት ተምረው የተመረቁ ሰዎች መሆናቸውን ካወቃችሁ ያው ጥሩ ነው፣ በቃ የሚያውቁ ናቸው። ካላወቃችሁ ግን ያንን በገና ከገዛችሁ በኋላ አሁን እንዳልኳችሁ መጀመሪያ መባረክ መቀደስ አለበት፣ እንደሱ አስደርጋችሁ ማለት ነው። ከዛ ጋራም ተያይዞ ደግሞ እውነት በገናው በትክክል ተሰርቷል የሚለውም አለ። አሁን በአሁኑ ጊዜ የተፈጠረው የሚታየው ምንድን ነው? ለምሳሌ በተለይ እዚህ እንዚራዎች ማለት ነው። እነኚህ እንዚራ ናቸው፣ 10 ናቸው። 10 የሆኑበትም የራሳቸው ምክንያት አላቸው። አሁን ምን መጥቷል? 5 እንዚራዎች ብቻ ይሆናሉ። በ10ሩ ፋንታ 5ቱን እንዚራዎች ትተዋቸዋል። ለምንድን ነው የተዋቸው? 10 አውታሮች አሉ፣ 5 ጣቶች አሉን። 5ቱን ብቻ ስለሆነ የምንደረድረው ወይንም ደግሞ ሌሎቹ 5ቶቹ የጣት ማረፊያ ስለሆኑ ምን ያረጋል ለነኛ ብለው ያንን ደግሞ እንዚራዎችን ያወጡና ባለ 5 አድርገው ይሰጣሉ። ይሄም ደግሞ ትክክል አይደለም። እናንተ ስትማሩ ስታውቁ 10 ነው ያለበት፣ 10 መሆኑን አውቃችሁ ቆጥራችሁ ነው። እየቆየ እኮ መጥቶ አሁን እነኛ 5ቱ በ5ቱ ብቻ ስለሚጠቀሙበት እየቆየ ደግሞ እነኚህ የምንጠቀመው በ5ቱ ነው። 5ቱ ምን ያደርጋሉ ተብሎ 5ቱ አውታሮች እንዲቀሩ ይሆናል ማለት ነው። 5 አውታር ከቀረ ደግሞ ባለ 5 አውታር በገና ሆነ። በገና ደግሞ እኛ በገና ብለን የምንጠራው ባለ 10 የሆነው ስለሆነ በገና ተብሎ አይቆጠርም ማለት ነው። እና እንደዚህ አይነት ጥንቃቄ ተደርጎ በትክክል በደንቡ መሰረት እንግዲህ እናንተ የተማራችሁ ስለሆናችሁ ብዬ ነው በእንደዚህ ሁናቴ የተሰሩ መሆናችሁን አረጋግጣችሁ እንድትገዙ ነው።
እግዚአብሔር ይስጥልን። ደህና ዋላችሁ። ያው ጥሩ ነገር እያገኘን እንደሆነ እናምናለን። ከዚሁ ጋር ተያያዘ አባታችን እሱ ምንድን ነው ብዙ ጊዜ ያው ቅድም አሁን እንዳሉት ብዙ ጊዜ ሰው አሁን የሚሰሩ በገና የሚሰሩ የተነሳ አንዳንድ ቦታ ላይ እሱ ካዘጋጅተውለት ይጋር እንደዛ መደረጉ አግባብ በገና የሚፈልጉ ልጆች ወይም ሰዎች የሰይ ነው። እንግዲህ መቼም መልሱ ቀላል ነው። አሁን እንደገለጽኩት መሰረት ማለት ነው። ያው የሚታወቁ ስለ በገና የሚያውቁ ሰዎች እውነተኛ ሰዎች የሰሩት ከሆነ ያው እነሱ ጋር ሄዶ ጠይቆ መግዛት ነው። ይሄ በየሱቁ ተብሎ የሚባለው ያው ብዙ ጊዜ የቤተ ክርስቲያን እቃዎች ቅዱሳት ነው የሚባሉት። ያው በገናውንም እንደዛ ቆጥረው እዛ ተሄዶ ነው ተደርጎ የሚሸጡት እና ያው እንግዲህ በገናው በገና ነው ስትመለከቱት። አሁን በገለጽኩት መሰረት የዛ አይነት ሁናቴዎች ያሉበት ከሆኑ ያው ያንን ገዝቶ እንዳልኩት ከመጠቀማችሁ በፊት ጸሎት አስደርጋችሁበት አስቀድሳችሁበት ያው ጥቅም ላይ ማዋል ነው። እንደዛ መደረጉ አግባብ ነው ወይ ተብሎ እንግዲህ በሱቅ ውስጥ ለምን ገባ ተብሎ የሚባለው እንግዲህ ከየት ማግኘት ይችላል? እንግዲህ ወይ እነኛ በገና የሚሰሩት ሰዎች ማስታወቂያ እየተናገሩ እየለጠፉ እንደዛ ካለ ያው እዛ ተሄዶ ከነሱ ጋር ተሄዶ አይቶ መግዛት ይቻላል። በእንደዛ ሁናቴ ካልተገኘ ያው እንደዚህ ቦታ ካሉት ጋር አይቶ ያው ይገዛል ማለት ነው። እና አሁንም ደግሞ በዚሁ አጋጣሚ ያው ትዝ ብሎኝ ነው ለማስታወስ በበገናው ላይ ስዕሎች እየተሳሉ ይታያል። በዚህ በፊት ለፊት የመላክን የእመቤታችንን በጀርባውም ሁሉ እዚህ ላይ 10 አውታር ባለው በበገና አመሰግንሃለሁ ብሎ እዚህ ላይ ሁሉ ጽሕፈት ይጻፋል። እዚህ ላይ ስዕሎች ሁሉ ይሰራሉ። ግን ከትውልድ ትውልድ ሲተላለፍ የመጣው በገና ምንም እንደዚህ አይነት ነገር የለበትም። እንደዚህ ስዕል ሰርተናል ብለው የበገናውን ዋጋ አብዝተው ለመሸጥ ነው። ስለዚህ እንደዛ የሆነ በገና መግዛት የለባችሁም ማለት ነው። ያው መቼም እናንተም ሁላችሁም ማለት እችላለሁ ያው ሞባይል አላችሁ። በሞባይላችሁ ዩቲዩብ እና ቲክቶክ የሚሉት አለ። እሱን ብትጠቀጥቁ ያው እዛ ብዙ በገና ለሽያጭም ይሁን ወይንም ደግሞ ብዙ ደርዳሪ ነኝ ሲሉም በቀኝ እጃቸውም ሁሉ ሲደረድሩ እዛ ላይ ሁሉ ይታያል። ይህም በተሳሳተ መንገድ በገና የሚደረደር መሆኑን ወይ ሲቀረጽ በግራ እጃቸው ሲደረድሩ ሆኖ በዛ ሲቀርብ በቀኝ እጅ እንደሚደረደር መስሎ ካልሆነ በስተቀረ ግን በቀኝ ከሆነ ቀኝ ነው፣ ያ የተሳሳተ ነው እና በዛ ብዙ ስዕል ተሰርቶባቸው ኑና ግዙ የውን ጋ አለ እየተባለ የሚወጣ ማስታወቂያ ሁሉ ያ ይታያል። እነኛ ትክክለኞች ስላልሆኑ ከደንቡ ውጭ የተሰሩ ስለሆነ እነኛንም እንደዚህ አይነት ስህተት ያለባቸውን አለመግዛት ትክክል ነው። የቅርሶች ጌጣጌጦቹ እንግዲህ መቼስ ምን ይደረግ ልክ እንደዚህ ዝም ብሎ እንደ አንድ አይነት የሆነ እንግዲህ የአቶ ደምሴም ቢሆን ደምሴ ደስታ የሚባሉት የአቶ ታፈሰ ስዩም ቢሆን የኔም ያስተማሩኝም ቢሆን እንትኖቹ ላይ ምንም አይነት ጌጥ የለባቸውም። አሁን የእሳቸው የሰሩት በገና ላይ እንዲያውም የበገናው ሳጥን የዚህኛው አይነት የሚመስል አይደለም። ይሄኛው የገበቴውን የድሮውን ጠብቆ የተሰራ ነው። ይሄኛው ግን በኮምፔሳቶ 4 ሳጥን እንደዚህ ያለበት አድርገው ነው የሰሩት። ግን
በምሰሶዎቹም ላይም ሆነ ላይ ባለው በጋዱም ላይ ምንም አይነት ቅርጽ ሲደረግ አይታይም። ያው ዞሮ ዞሮ መሰረታዊ ነገር እስካለቀቀ ድረስ ያው የክርስትና በመስቀል አድርገዋል። እንግዲህ መስቀሉም መቼም ያው የክርስትና እምነት መሳሪያ ስለሆነ ነው እንጂ ድሮ ሲሰራ መስቀል ክርስትና ከመፈጠሩ በፊት ነው ቅዱስ ዳዊት የነበረው እና በገናውንም የሰራው። እንግዲህ ከተቻለ በተለያየ መስቀል የሌለው አይነት ከሆነም ከተገኘም ጥሩ ነው፣ ቢኖርበትም ምንም አይደለም። ሌላም ደግሞ ለመናገር የሚከብድ ደግሞ እዚህ ጋር ለምሳሌ አሁን እዚህ ቀዳዳ አለ አይደለም። ያው እንግዲህ እኔ ይሄንን ያልተውኩት ያው ይሄ ድሮ በገና ስለሆነ በዚሁ ሁናቴ ተገኝቶ ዘመድ ገዝተው የሰጡኝ ነው። የዚህኛው ደግሞ ቀዳዳው ራሱ ከበገናው አንድ ጉዳይ በገና ለማሰኘት ለበገናው መንፈሳዊ መሳሪያ ነው የሚለውን ለማሰኘት ከተሰጡት ምልክቶች ወይም ከተባሉት ነገሮች አንዱ ስለሆነ ነው። ማለት ባጭሩ ለመግለጽ ያው ቅዱስ ዳዊት ልጅ ሆኖ በነበረበት ጊዜ ለንጉሥ ሳኦል በየጊዜው እየሄደ በገና ይደረድርለት ነበረ። ያው በገና የሚደረድርለት ያው እንደምታውቁት በገና የሰውን ስሜት የመግዛት ጸጥ እንዲሉ፣ እንዲመሰጡ፣ ከጭንቀት እንዲለዩ ማድረግ የሚችል በመሆኑ እናንተም ይህን ተገንዝባችሁ ይሆናል። ያ ንጉሥ ሳኦል የዚህ አይነት ጭንቀት ስለነበረበት ዳዊትን እየጠራው በገና ሲደረድርለት ያ ያለው ስሜት ሁሉ ይጠፋለት ነበረ። ነገር ግን ደግሞ ስለ ዳዊት ትንቢት ተሰጥቶ ይነገር ስለነበረ ያ ትንቢትም ደግሞ ወደፊት የእስራኤል ንጉሥ የሚሆነው ዳዊት ነው የሚል ትንቢት ይነገር ስለነበረ ንጉሥ ሳኦል ደግሞ እሱ ካለፈ በኋላ ከእሱ ቤተሰቦች መካከል መሆን አለባቸው የእሱን ንግስና መውረስ ያለባቸው የሚል አስተሳሰብ ኖሮት በዚህ በመቅናት ዳዊትን ለማጥፋት ያስብ ነበረ እና አንድ ቀን ዳዊት ለሱ በተመስጦ በሚደረድርለት ጊዜ ሳያስበው ጦር ወርውሮ እሱን ለመግደር ያንን ጦር ሲወረውር ቅዱስ ሚካኤል በገናን መክት ብሎት ያ ጦር እዚህ ላይ ስለተሰካ ቀዳዳ የተደረገው የጦሩ የበሳበትን እንትን ለማሳየት ነው። በዚህ ምክንያት ነው የተደረገው። ያው ቅድም እንዳልኳቸው እያንዳንዱ ሁሉ የራሳቸው ምስጢራዊ ስሜት ስላላቸው ነው እና አሁን ያው ይሄ በእመቤታችን ስም በመሰየሙ ያ ቀዳዳ ሆኖ መሆን የለበትም በሚል ያው የመስቀል ምልክት ያረጉበታል እና ታሪኩ ይሄ ነው ማለት ነው እና በትክክል የተሰራውን መግዛቱ አግባብ ነው ለማለት ነው። ውስጤ ሲያስበው የነበረውን ጥያቄ አንስተው መለሱ። ጥያቄ የነበረ ምንድን ነው? ቀዳዳ ሆኖ የሚሰራ ድምፀ ሳጥን ምሳሌ ነው እና ሌላ ምሳሌ ሌላ ምስጢር ያካትተው የሚል ጥያቄ ነው የነበር። ግን ሁሉንም አያይዘው በዛው መልሰውታል። ተረድታችኋቸው ከሆነ አይደለም? መልካም። እዚሁ ጋር አሁን አንድ ጥያቄ እዚሁ ላይ ተነሳ። አባታችን ያው ቅዱስ ዳዊት በገና ሲደረድር አተፈውስ ስለነበረው ሰውስ ነበር። ከዚህ ደረጃ ላይ ምን አይነት ይኖራል? አንድ በገና ምን አይነት ህይወት ይኖረው? እንደዚህ ጋር አያይዘው መቼም በገና ነው የምንደረድረው እና እንደ ቅዱስ ዳዊት እንሆን ብሎ ማሰብ ይቻላል። ግን ቅዱስ ዳዊት እና ሌሎቻችን ሌሎች ሰዎች ደግሞ እኩል አይደሉም። ለምን? ቅዱስ ዳዊት በእግዚአብሔር የተመረጠ ነው። ልበ አምላክ የተባለ ነው። እግዚአብሔር የምፈልገውን ነገር የምገልጽበት የእሴይ ልጅ ዳዊትን አገኘሁ ብሎ አመስግኖታል። የዳዊት ልብ ውስጥ በመሆን ዳዊት ቅዱስ ዳዊት
በመጽሐፍ ቅዱስ ውስጥ ዋና መጽሐፍ የሆነውን ብዙ ጊዜ የሚጠቀሰውን 150 መዝሙሮች ያሉበትን መዝሙረ ዳዊት የሚባሉትን ሁሉ እንዲደርስ ሆኗል። በእግዚአብሔር የተመረጠ ስለሆነ ማለት ነው። እኛ እንደዛ ደረጃ እንድረስ ለማለት ከባድ ነው። እንግዲህ እግዚአብሔር ከመረጠን ሊሆን ይችላል ማለት ነው። ግን በገና ደርዳሪ ምን አይነት ሰው መሆን አለበት ብሎ የሚለው ያው የእምነቱ ተከታይ ስለሆነ የእምነቱ ብለን ስንል የኢትዮጵያ ኦርቶዶክስ እምነት ተከታይ ስለሆነ በእምነቱ የሚፈቀዱትን ነገሮች መደረግ ያለባቸውን ነገሮች ሁሉ የሚያደርግ መሆን አለበት ማለት ነው። በየጊዜው ቤተ ክርስቲያን መሄድ፣ በቅዳሴ ጊዜ ማስቀደስ፣ ከቅዳሴ ውጪ በዓላት በሚኖሩበት ጊዜ እየሄዱ ማክበር፣ ወደ ቤተ ክርስቲያንም ሲኬድ ለምሳሌ ሴቶች ያው እንደዚህ ልብስ ለብሳችሁ ከፊታችሁ በስተቀር ሌላው ሰውነታችሁን ሸፍናችሁ እንደዛ ነው የምትሄዱት። ቤተ ክርስቲያን ውስጥም ስትገቡ ለሴቶች የተለየ ቦታ ነው፣ እዛ ነው የምትቀመጡት። ወንዶች ያሉበት ጋር አትቀመጡም። ወንዶችም ለብቻ ነው፣ ሴቶችም ያሉበት ቦታ ወንዶች አይቀመጡም። ልክ አሁን እዚህም እዛ የሚታየውን ስርዓት ነው። እዚህ እንግዲህ መቼም ቦታ ትንሽ ጠቦ ትንሽ መቀላቀል ቢኖሩም ማለት ነው እንደዚህ አይነቱን ስርዓት ማክበር ያስፈልጋል ማለት ነው። በቤተ ክርስቲያኑ የሚታዘዘውን ስርዓት ማለት ነው። በተለይ በሴቶች ላይ አንዳንድ የማይመች የማይሆን መደረግ የማይባሉበት ነገሮች ሲታዩ ይታያሉ። እንግዲህ ጊዜው ነው፣ ዘመናዊነቱ ነው። የሌላ ሀገር ባህል እየሰፋ እየደረጀ ሲመጣ እንደነሱ እንምሰል እየተባለ ለምሳሌ ሴቶች አንዳንድ ሴቶች ሱሪ ለብሰው ሰውነታቸው ላይ ጥብቅ የሚያደርግ ልብስ ለብሰው ቤተክርስቲያን ውስጥ ሲገቡ ይታያሉ። እንግዲህ አሁን ካልነው እናንተ ጎና አንድ ሴት እንደዚህ ያደረገች ብትቀመጥ እሷ አሁን እውነተኛ ሃይማኖተኛ ነች፣ እውነተኛ ክርስቲያን ነች ብሎ ማለት ይቻላል? አይቻልም። ስለዚህ እንዲህ አይነቱን ነገር የማያደርግና ስርዓቱን የሚጠብቅ ሰው መሆን አለበት ማለት ነው በገና ደርዳሪ። አሁን ሴቶች እንደ ምሳሌ ቢሰጡም በወንዶችም በኩል እንደዚህ የተለያየ ጉድለት አለ። ስለዚህ እምነቱን የሚያከብር በእምነቱ መሰረት የሚገዛ በየጊዜው የሚጸልይ ሰው መሆን አለበት። ለምንድን ነው የተባለ እንደሆነ ያው ራሱ እኮ እዚህ በምንደረድርበት ጊዜ የተለያዩ ዜማዎችን በምንደረድርበት ጊዜ እነኛ ዜማዎች ውስጥ ቃሎች አሉ፣ ትምህርቶች አሉ። እነኛ ትምህርቶች መልእክት ነው የሚያስተላልፉት። ለምሳሌ ምናልባት እንግዲህ ካልተጠየቁ የበገና ሁለት አይነት አደራደር ነው ያለው። ሁለት አይነት አደራደር ስል አንደኛው ያው በጣት ብቻ የመደርደር፣ ሁለተኛው አይነት ደግሞ ያው ትምህርቱ ስላልተሰጠም ብዙም ስላልተሞከረ በመግረፍ ተብሎ የሚጠራ አለ። ያው ይሄ እንደ ደርዳሪው ፍላጎት ስለሆነ የሚደረገው ያው በብዛት በጣታችን ስለምንደረደር ይሄ ግርፍ መግረፊያ ነው የሚባለው እና እንደዚህ እያደረግን ስለሆነ እንደው በገናውን መግረፍ ማለት እንደው እንደ መደብደብ የሚያስመስል ስለሚመስል ያው ትምህርቱም ስላልተሰጠ ነው እንጂ በዚህም አይነት ዘዴ ይደረደራል። ግን በብዛት የሚደረደረው በጣት ስለሆነ በጣት የመደርደሩ አይነት አለ። እንደዚህ ሆኖ በዜማዎች ውስጥም ደግሞ የሚተላለፉትን መልእክቶች እንደዚሁ ሁለት አይነቶች ናቸው። አንደኛው አይነት ሰላምታ ብለን የምንጠራው፣ አሁን ሰላምታ ቅኝት የሚል ደግሞ እንደዚህ አምጥተዋል። እሱ ሌላ ጉዳይ ነው። ሰላምታ ብለን የምንጠራቸው ታሪክን የሚተርኩ ስንል በመጽሐፍ ቅዱስ ውስጥና በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ውስጥ የሚሰጡትን ትምህርቶች በሰፊው የሚዘረዝረው ክፍል ማለት ነው። ለምሳሌ አባታችን ሆይ የሚለው በሰፊው ስለ አንድ ጉዳይ ጸሎት እግዚአብሔር እንዴት እንደምንለመን፣ ሰላምታ የእመቤታችን የምንለው ስለ እመቤታችን ታሪክ ያለበት፣ ስለ ስነ ፍጥረት ስንል ስላሴዎች ሶስቱ ስላሴዎች እንዴት አድርገው ሰማይና ምድርን ፈጠሩ፣ እያንዳንዱ ቀን ምን ምን ነገር ተፈጠረ የሚለው እንደዚህ አይነት፣ ስለ ጥምቀት የጥምቀት በዓል ምን እንዲሆነ እንዴት እንደሚደረግ የሚተረትር የሚገልጽ ታሪክ አለ። የዚህ አይነቶቹ
ሰላምታ ተብለው ይጠራሉ። ስለ አንድ ጉዳይ፣ ስለ አንድ ታሪክ በሰፊው ዘርዝረው የሚያስረዱት አይነት ማለት ነው። ሁለተኛው አይነት ደግሞ አጠር አጠር ብለው ምንድነው ማጀቢያ አላቸው። ለምሳሌ ከቶ አይቀርም ሞቱ የሚል ስለ ሞት የሚገልጽ ሆኖ በዛ ውስጥም ብዙ መልእክቶች ይተላለፋሉ። ቃሎቹ በሰምና ወርቅ ሆነው ማለት ነው። ሰምና ወርቅ ማለት መንታ ምስጢር ያላቸውን ቃሎች የመጠቀም ሁናቴ ማለት ነው። ማለት አንድ ነገርን ለማለት ፈልጎ በዛው አሳቦ ሌላም ነገር ማለት እንደሚቻል አይነት የሆኑት ማለት ነው። ብዙ መልእክት ሰምና ወርቅ። ይሄ በዚህ የአማርኛው ቋንቋ ምን ያህል የበለጸገ መሆኑን የሚታይበት ነው። አንድ ነገር ለማለት ፈልጎ በዛው ሳቢያ ሌላም ነገር ማለት ስለሚቻል ማለት ነው። የዚህ አይነቶቹ ደግሞ ብዙ መልእክቶች የሚተላለፉበት፣ ብሶቶች የሚተላለፉበት፣ የዚህ ዓለም ከንቱነት የሚገለጹበት በምሳሌ እየተደረገ እየተገለጸ ማለት ነው። ለምሳሌ ከቶ አይቀርም ሞቱ በሚለው ዜማ ውስጥም ብዙ ሞት የማይቀር መሆኑን አውቀን በጎ ነገርን እንስራ፣ በጎ ነገርን የሰራን እንደሆነ እግዚአብሔርን ይወደናል፣ ከሞትንም በኋላ ወደ መንግስተ ሰማያት ልንገባ እንችላለን የሚል አንድ ከቶ አይቀርም ሞቱ የሚል ነው። ሌላ ደግሞ ለምሳሌ ተው ስማኝ አገሬ የሚል አለ። ተው ስማኝ አገሬ፣ ተው ስማኝ አገሬ ሲከፋኝ ነው መኖሬ ብሎ የሚል ነው። በዚህ ውስጥ ይሄ በተለይ እነኚህ የሁለተኛው አይነት የዜማ አይነቶች እንደ ሰምና ወርቅን የመጠቀም አይነት ያለባቸው አዝማች ያለባቸው ማለት ነው። ተው ስማኝ አገሬ፣ ተው ስማኝ አገሬ ሲከፋኝ ነው መኖሬ የሚለው ይሄ እንደ አዝማች ይሆናል። ከቶ አይቀርም ሞቱ ምንም ቢታክቱ የሚለውም እንደ አዝማች ያለበት አለ እና እነኚህኛው ዜማዎች የራሳቸው በታሪክ በአንድ አጋጣሚ ምክንያት የተፈጠሩ ናቸው ብዙዎቹ። ለምሳሌ ተው ስማኝ አገሬ የሚለውን በአንድ አጋጣሚ ማለት በአንድ ጊዜ የወንዶች ጉብዝና በሚታወቅበት አንድ ወንድ ጎበዝ ነው ጀግና ነው ተብሎ የሚጠራው አደን ሄዶ ያደነውን አውሬ ወይም ያደነውን ነገር ይዞ ሲመጣ ያ ሰው ጀግና ነው ተብሎ በሚጠራበት ዘመን ሁለት ጎረቤታሞች የሆኑ ሰዎች ለአደን ይሄዱና አደን ሄደው አንደኛው ተሳክቶለት ያደነውን ተሸክሞ ሲመጣ ያኛው ባዶ እጁን እሱን አጅቦ ይገባል። አሁን ወደ ሰፈር ሲገባ የሰፈሩ ሰው ሁሉ በጭብጨባ በሆታ ይቀበሉታል። እሱ ባለቤትም ደስ ይላታል። ባዶ እጁን የመጣው ሰውዬ ባለቤት ደግሞ ያንን ሁናቴ ስታይ ባሏን አንተስ እንደሱ ወንድ አይደለም ወይ? እንዴት የገዳይ አጋዳይ ማለት የገዳይ አጃቢ ሆነ ትመጣለህ ብላ ቅሬታዋን ትገልጽለታለች። እሱ ደግሞ ስሜቱ ይነሳና ተው ስማኝ አገሬ፣ ተው ስማኝ አገሬ ሲከፋኝ ነው መኖሬ ብሎ መኖሩን ትቶ ወደ በረሃ ይገባል። እሷም ደግሞ የገዳይ አጋዳይ ሆነ ከመመለስ እልም ጥርግ በል እስከ ወዲያው ድረስ ቋንቋ ከባድ ነው። እንዲህ ስትለው እነሱ ስሜቱ ተሰርቶ በቃ እኔንም እንደሱ ወንድ አድርገህ ፈጥረኸኝ እንደሱ ገድዬ መምጣት አድኜ መምጣት ስችል እንዴት እንዲሆናለሁ? ይሄ ዓለም አይበቃኝም ብሎ ትቶ ስለሄደ ይሄ ዜማ ተፈጠረ ይባላል። ይበላሃላ የሚባለው ዜማ ደግሞ አለ። ይበላሃላ ይበላሃላ አንተንም አፈር ይበላሃላ እንደ ሞኝ ሰው እንደተላላ የሚል ዜማ አለ። ይህም ደግሞ እሱን የራሱን የቻለ ታሪክ አለው። ይህም በአፄ ቴዎድሮስ ዘመነ መንግስት እንግዲህ የእሳቸው ሀገር ነው እንዳጋጣሚ ያለ ነው እዚህ ሁላችንም እና እሳቸው ትልቅ ጀግና ነበሩ። እሳቸው በነበሩበት ጊዜ ሀገሪቱ በመሳፍንት የተከፋፈለች ጊዜ ስለነበረ ደግሞ
ትንቢት ይነገር ነበር። የተነገረውም ትንቢት ወደፊት ቴዎድሮስ የሚባል ይመጣና ይቺን ሀገር ያስተካክላታል የሚል ትንቢት ይነገር ስለነበረ እንደ አጋጣሚ እሳቸውም ስማቸው ቴዎድሮስ ስለነበረ ያው የዚህ አይነት ሀሳብ ኖሯቸው በመሳፍንት አገሪቷ መከፋፈሏን ነገር ለማጥፋት ብለው መሳፍንቶቹ ጋር ሁሉ ሲዋጉ ሁሉንም ድል ያደረጉና እንደ አጋጣሚ ሆኖ የእሳቸው ባለቤት እቴጌ ተዋበች፣ ያው እንግዲህ የንጉሥ ሚስት ስለሆኑ እቴጌ ተብለው የእቴጌ ተዋበች አባት ራስ አሊ የሚባሉት እሳቸውም መሳፍንት የነበሩ ነበሩ። ድል ይደረጉና ሸሽተው ዋሻ ሄደው ይገባሉ። አሁን ደግሞ አሊ ብለን ስንል ደግሞ አሊ እንዴት የሙስሊም ስም አይደለም ወይ? እንዴት ደግሞ የክርስትና መሳሪያውን ሙስሊሞችን ይደረድራሉ የሚል ሀሳብ ሊመጣ ይችላል። ግን ደግሞ ያው እንደምታውቁት በወሎ ውስጥ የእስልምና ስምም ኖሯቸው የክርስትና ስም ኖሯቸው የሚኖሩ ሰዎች አሉ። ክርስቲያን ሆኑ ሰዎች ለምሳሌ እኔ አንድ ሰው ያውቃሉ፣ ደጀኔ ሀሰን የሚባል የአባቱ ስም ሀሰን ነው፣ እሱ ስም ደጀኔ ነው፣ ግን ክርስቲያን ነው። ስለዚህ ራስ አሊም ያው የዛው አካባቢ ሰው ስለነበሩ ያው ክርስቲያን ነበሩ፣ ስማቸው እንደዛ ስለሆነ ነው። ስለዚህ ዋሻ ገብተው እዛ ተደብቀው ሲኖሩ እዛ ይታመማሉ። እንደ አጋጣሚ ሆኖ ደግሞ እሳቸውም በገና ይደረድሩ ስለነበረ እዛ ዋሻ ውስጥ በገና እየደረደሩ እያለ እሳቸውን የሚወድ ሰው እሳቸውን የሚጠብቃቸው ሰው ደግሞ ይሄንን ያይና እሱም በገናውን መደርደር ይለምድና ራስ አሊ ደግሞ ያው ታመው እየደከሙ መሞታቸው ሲመጣ በቃ እሳቸውን በማሰብ ይበላሃላ ይበላሃላ አንተንም አፈር ይበላሃላ፣ እንደ ሞኝ ሰው እንደተላላ ማለት ትልቅ ሰው ሆነ እንደ ልዑል የምትቆጠር ሰው ሆነ እንደ ተራ ሰው አፈር ውስጥ ልትጋባ ነው፣ አፈር ሊበላ ነው። አሊ ሲሞት ያለብኝ አሳር በአንድ እጄ ዶማ በአንድ እጄ ምሳር ይላል። ማለት የእሳቸው ጠባቂ ስለነበረ እንግዲህ የእሳቸው አሽከር ስለነበርክ የመሳፍንት አሽከር ስለነበርክ ስለዚህ አንተ የምትገባ ሰው አይደለም ብለው ገበሬ ያደርጉኛል፣ መሬት እንዲቆፍር ያደርጉኛል፣ ዶማና ማጭድ ይዤ እንትን እንዲሰራ ሆናለሁ ተብሎ እንግዲህ ያ ሰው የደረሰው ዜማ ይበላሃላ ተብሎ ይጠራል ማለት ነው። ሌሎችም እንደዚሁ በእንደዚህ አይነት የራሳቸው ምክንያት ኖሯቸው የተፈጠሩ ዜማዎች አሉ እና በበገና ውስጥ ያው ሁለት አይነት የአደራደር ሁናቴ እንዳለውም ሁሉ ሁለት አይነት የዜማ አይነቶችም አሉ ማለት ነው። አሁን እንዳልኩት አንዱ አይነት ሰላምታ ብለን የምንጠራቸው ታሪክን የሚተርኩ፣ ሁለተኛው አይነት ደግሞ በብዛት የዚህ ዓለምን ከንቱነት ለመግለጽ ብሶትን በራሳችን ላይ የሚከፋንን ደስ የማይለንን ነገር ለመግለጽ የምንችልበት ያንን ለባለስልጣንም ሊሆን ይችላል፣ ለእግዚአብሔርም ሊሆን ይችላል። የዚህ አይነቶች ሁለት አይነት ዜማዎች እንዳሉ በዚህ ገልጸናል እና ይህንን ደግሞ እነኝህን ደግሞ በአሁኑ ጊዜ የሚታየው ሁናቴ ከትምህርት አሰጣጡ ጉድለት ማለት ነው። ከትምህርት አሰጣጡ ጉድለት ሁለቱንም አይነት እንደዚህ ለይቶ እያንዳንዱ ዜማ ውስጥ ምንድን ነው ያለው ሀሳብ፣ ምንድን ነው መልእክቱ? ሰላምታ ብለን የጠራናቸው አባታችን ሆይ የሚለው ውስጥ ብዙ ነገር አለ። ስለ ስነ ፍጥረት ብለን የጠራነው ስላሴዎች ሰማይና ምድር እንደፈጠሩ ሰኞ ዕለት ይህን ፈጠሩ፣ ማክሰኞ ይህን ፈጠሩ የሚል ታሪክ አለ። ስለ እነኝህ ነገሮች የተነገረበት ነገር የለም። ስለ ጥምቀት ለምሳሌ አለ። ጥምቀት ማን ነው ጥምቀትን የጀመረው? ማን ነው የተጠመቀው? የት ነው ያጠመቀው? ምንድን ነው ጥምቀት ያስፈለገበት ምክንያት የሚለውን ይሄንን ሁሉ አስተማሪዎች ሲያስተምሩ አይገልጹ። ደርድሩ፣ ዘምሩ ብቻ ነው። ደረደሩ፣ ዘመሩ፣ ሰርተፍኬት ሰጥተው ብለው ይልካሉ። ከዛ በኋላ ተመርቀው የወጡት ምን እንደሚሆኑ አያውቁም። እና በዚህ ላይ ይህንን አውቆ አስተማሪዎች የእያንዳንዳቸውን የዜማዎቹን አይነቶች የእነሱን ግጥሞች መልእክታቸውን ሁሉ እንድታውቁ ያስፈልጋል ማለት ነው።
ይሄ ስላልተደረገ ነው አሁን በብዛት በገና የሚዜሙት የቸብቸቦ መዝሙሮች ብለን የምንጠራቸው በክራርና በመሰንቆ የሚዜሙትን አይነት ዜማዎች ነው አሁን በበገና የሚዜሙ። አሁን በዚህም ደግሞ የሚታይ ጉድለት ምን አለ? በገና ሲደረደር በገና የሚደረድሩት ያው መቼም በቡድን ሆኖ ለማስተማር እንዲመች በማለት የነገርኳችሁ። በገና ደርዳሪው ወይም በገና የሚደረድሩት ሲዘመሩ እነሱ ብቻ ናቸው እንጂ ሌሎቹ የተቀመጡት ማዳመጥ ነው መመሰጥ ብቻ ነው እንጂ እነሱም መዝሙሩን አብረው ከሚደረድሩት ጋራ ማለት የለባቸውም። ይህንን ካሉ ለወጡት ማለት ነው። ይህንን ካሉ ስሜታቸው አልተሰበሰበም ማለት ነው። እንደዚህ አይነትም ድርጊት እየተደረገ ስለሆነ ወደዛም እንዳትሄዱ ማለት ነው። እንደገና አሁን ያው በዛው ሳቢያም ያው ምክር መስጠት ማለት ነው። በዛው ሳቢያም አሁን ክራርና መሰንቆን ለምሳሌ ብታዩ ድሮ ክራር እንደ በገና አውታሮቹ እነኛ ስድስቶቹ ክሮች ከጅማት የተሰሩ ነበር። እየቆየ መጥቶ ያው ከፕላስቲክ ሆነ። አሁን እየቆየ መጥቶ ከብረት ከሽቦ አይነት ሆነ የሚሰራው። መሰንቆን ደግሞ ድሮ የነበረው ከፈረስ ጭራ ነበረ የሚሰራው። ያንን ጭራውን ትተው ወደ ፕላስቲክ ሄደ። ፕላስቲኩ ቀርቶ ወደ ብረት ሆነ። እንደገና መቃኛዎቹ እዛ ላይ የመሰንቆ ለምሳሌ እነኛ ጭራዎቹ የሚታሰሩበት ቦታ ጋር እዚህ ጋር እንጨት እንደዚህ ያለ እሱ እየተጠመዘዘ እያጠበቁ ነበረ የሚቃኘው። አሁን እንደሱ አይነት ቀርቶ ልጥፍ የሚል የብረት ክራሩ ላይ ለክራሩም እንደዛ ተደርጎ ለመሰንቆውም በዛ አይነት ተደርጎ እንዲቃኝ ሆነ። ምን አለበት ተብሎ ሊባል ይችል ይሆናል። ምን አለበቱ? መርዝ አለበት አብሮ ነው። መርዙ ምንድን ነው? ለወጥ ነው እኮ ያው የኛ የራሳችንን ትተን ወደ ሌላ ሀገር የሌላ ባህልን አሰራር መጠቀም ያዝን ማለት ነው። ወደ ሌላ ባህል ከሄድን የራሳችንን ጠላን ማለት ነው። የራሳችንን አላስፋፋንም ማለት ነው። በገናውንም እንደዚህ ሊያደርጉ ይችላሉ። ያው ቅድም እንዳልኳችሁ አምስቱን አስቀሩ፣ የአውታሮችን አወጡ፣ በኋላ ማለት እንዚራዎችን አወጡ፣ በኋላ እንዚራዎችን ያወጣሉ ቆይተው። አሁን ጅማት ማግኘት በጅማት መስራቱ አስቸጋሪ ነው። ዋጋውም ውድ እየሆነ ስለመጣ ምን ያደርጋል ብለው ደግሞ ይህንንም ወደ ፕላስቲኩ ወደ ብረቱ ጋር ይሄዳሉ ማለት ነው። ይህን ሲያደርጉ በፒካፕ እየተደረገ በገናው መሰማት ካለበት የተለየ ድምፅ እንዳይመስጥ አይነት ጩኸት እንዲወጣ ወደሚያደርገው እያመዘነ ሄደ እና በዚህ የሌሎቹን አገሮች ጥበብ ወይንም የሌሎቹ አገሮችን እውቀት የሚያውቁትን የራሳችንን ትተን የእነኛን እንድንወስድ እነኛን እንድናበለጽግ አደረግን ማለት ነው። ግን በእኛ እንትኖች ብንሰራ በእኛ ብንጠቀም ብዙ አውታሮች የሚሰሩ ይፈጠራሉ። ብዙ መቃኛውንም የበገናውንም ሆነ የመሰንቆንም የክራሩንም የሚሰሩ ይፈጠራሉ እና እንደዚህ አይነት ነገሮች ሁሉ እየተፈጠሩ ስለሆነ ይሄንን ማድረግ የለባችሁም፣ መደገፍም ሁሉ የለባችሁም ማለት ነው። እንግዲህ ያው በዛው አጋጣሚ ልግለጽ ብዬ ነው። በእውነት አባታችን ቃሎችን ያሰማልን። ትንሽ ጥያቄ ነው የቀረን፣ አንድ 10 ጥያቄ አለ። እሺ የዛሬው መርሃ ግብራችን ይብቃል እንዳይመሽ። አሁን ሰዓት ስንት ነው ብዬ ልጠይቅ፣ ቀድማችሁ ቶሎ ብላችሁ እኛም ያየሁት ስለሆነ ሰዓቱን ምነው ምናደርግ ነገ ይቀጥላል ነው መርሃ ግብሩ ነገ ይቀጥላል። ነገ 9 ሰዓት ጸሎተ ወንጌል ይጀምራል። ጸሎተ ወንጌል ቀጥሎ የቤተ ስንክሳር ከዛ እያለ ሌሎች መዝሙራት ይቀጥላሉ። ሌላው አገልግሎትም ነገ ይቀጥላል። ዛሬ ያው ነካካናቸው እንጂ ጥያቄዎች ገና ነው። ዋና የሚባሉት እናንተ የምትፈልጋቸው እና የምትፈልጋቸው ጥያቄዎች ነገ ነው። ስለዚህ ነገ 9 ሰዓት በበገና ቀጠሮ ተደርጓል። ለምንነግራችሁ ሻርፕ ከተካሄደ በኋላ በዛው ነው ምን ተባለ። እንኳን ለቅዱስ ዳዊት በዓለ ዕረፍቱ በሰላም አደረሳችሁ። ከዛ በፊት ምክንያት የሆነ ቅዱስ
እሱም መግቢያችን ላይ እንደነገርኳችሁ ሀሳባችን ቤኒሻንጉል ጉሙዝ ሄደን ቅዱስ ዳዊትን አንግሰን እዛ አክብረን ተባርከን መምጣት ነበር። አይ እሱ የፈቀደ ደግሞ አይ እዛ ሳይሆን አሁን እዚህ ነው ብሎ ምን እንዳቀድን ምን እንዳሰበ አናውቅም፣ እሱ ያውቃል። እንግዲህ አባታችንን ጠርተን እንዲህ ነገር ተምረናል። በእውነቱ ለአባታችን ረጅም ዕድሜ ይስጥልን።